ሚዛናችሁ እንደዚህ እየተበላሸ አስቸግሯችኋል? እንግዲህ እኛ አለን ልናስተካክላችሁ ተዘጋጅተን እየጠበቅናችሁ ነው። እባካችሁ ይህ መልእክት ሚዛን ላላችሁ ሁሉ እንዲደርስላቸው ሼር ላይ ካደርጉልን። ይኸው እንግዲህ ሚዛን ተበላሽተዋል። የተበላሸበት ምክንያት ደግሞ ያለ አግባብ በመነካካቱ ነው። የእናንተ ያልሆነን ሙያ ባትነኩት እባካችሁ ደስ ይለናል። ሚዛን ያላችሁ ለምታደርጉት ጥንቃቄዎች ሚዛናችሁ እንዳይበላሽ ወይም ደግሞ እንደዚህ እንዳያስቸግራችሁ ለውጪ እንዳይዳረጋችሁ ከፈለጋችሁ ያልሆነ ቦታ አታስፈቱት። ንብረታችሁ በጥንቃቄ ያዙት የሚለው መልእክታችን እንዳለ ሆኖ አሁንም ቢሆን ሚዛናችሁን ለማይሆን ሰው አታስፈቱት። አንደኛ እኛንም ያስቸግረናል ለሙያተኛ፣ ሁለተኛ ንብረታችሁን ባልሆነ ቦታ ጥሉትና ያልሆነ ወጪ ያስወጣችኋል። ያ እንዳይሆን ደግሞ ቀድማችሁ ጥንቃቄ ማድረግ ነው። የተለያዩ አማራጮችን ተጠቅማችሁ ስታጡ አማራጭ ከሌለው እንግዲህ ምን ማድረግ አይቻልም፣ ከማስነካካት አዲስ መግዛት ይሻላል። ኤሌክትሮኒክስ ነገር የቻንስ ጉዳይ ስለሆነ ይህ ጊዜ የእኛ ጊዜ ነው። ከዳዎች ነን። እንዲያ ሚዛኖች ካሏችሁ እኛ እናስተካክልላችኋለን። መልካም ጊዜ ይሆንላችሁ። ስልካችሁ አይሰራም ብላችሁ አቤቱታ ለምታቀርቡ ሰዎች ደግሞ ይህ መልእክት ለእናንተ ነው። ስልካችሁ የማይሰራ ከሆነ ቴክስት አድርጉልን።